ዛሬ መቼም ስብከት ከዚህ በኋላ ያስፈልጋችሁ ነበር ግን የጀመርነው ትምህርታችን እንደመጨረስ ስላለበት ዛሬ አንዳንድ ማጠቃለያ ሐሳብ ሰጣችኋለሁ። እግዚአብሔር ስላደረገው ነገር እግዚአብሔር የተባረከ ይሁን። እነኚህ ደግሞ ዛሬ የተመረቁ ወንድሞች እህቶች እንኳን ደስ ያላችሁ በደንብ ያላችሁ አመስግናችሁ ደቀ መዝሙርነት ምረቃ እንደሌለው ብቻ በማሳሰብ ወደ ቃሉ እንሄዳለን። ይሄ አምናስበው ነው እንጂ የደቀ መዝሙርነት ህይወት ኢየሱስ እስኪመጣ ድረስ ምርቃት የለውም። የበሰለ ደቀ መዝሙር እየሆነ ነው እንጂ ምን ሄደው እንትን የለውም እና በሱ ሴንስ መመረቃችሁ ዛሬ ወደ የበሰለ ደቀ መዝሙር ለመሆን እንኳን ደህና መጣችሁ ነው እንጂ ደቀ መዝሙርነት ሲያበቃ ሌላ ነገር እግዚአብሔር የተባረከ ይሁን። ቆመናችን ጸሎት አድርገን ከዛ ብንቀመጥ መስላል። መጽሐፈ ምሳሌ ይዛችሁ እንደሆነ መጽሐፍ ቅዱስ ምሳሌ ምዕራፍ 24 ምሳሌ 24 ቁጥር 30 ጀምሮ እስከ 34 ድረስ ያለውን እናነባለን። በቆም ምሳሌ 24 ቁጥር 30 ጀምሮ እስከ ቁጥር 34 ድረስ ጠቢቡ ሰለሞን ሲናገር ማለት ነው። በታካች ሰው እርሻ አእምሮ በጎደለው ሰው ወይን ቦታ አለፉ። እነሆ ሁሉ ሾህ ሞልቶበታል፣ ፊቱንም ሳማ ሸፍኖታል፣ የድንጋዩም ቅጥር ፈርሷል። ተመለከትኩና አሰብኩ፣ አየሁና ተግሳጽን ተቀበልኩ። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል ይላል ጌታ። እንዲያስተምረን ትንሽ ጸሎት እናድርግ። እንደቆም ክብር ላንተ ይሁን ጌታ እግዚአብሔር ሆይ በመካከላችን ስላለ እናመሰግናለን። ህይወትን ስለሰጠህን ክብር ላንተ ይሁን እግዚአብሔር አባት ሆይ ዛሬም ደግሞ ይህንን ትምህርት ለማጠቃለል ስንሞክር በበለጠ አንተን ማወቅ እንዲሆንልን እለምንሃለሁ። ከአንተ ጋር የምንጠጋጋበት ጊዜ እንዲሆን እንጸልያለን። የክርስቶስን ክብርና ውበት የምናይበት ማለዳ እንዲሆን እግዚአብሔር አባት ሆይ ይሄ ጊዜ እንጸልያለን። እግዚአብሔር አባት ሆይ ቃለ ስልጣን አለው፣ ጉልበት አለው እና ማስፈልገው ነገር ከህይወታችን እንዲያስወግደው ደግሞ የሌለንን ደግሞ የሚያስፈልገንን እንደገና እንዲያመጣልን የሌለውን እንዲፈጥር ማስፈልገንን ከኛ ላይ እንዲያነሳ እንለምናለን። አስሮ የያዘንን ቀንበር እግዚአብሔር አባት ሆይ የማያስፈልገንን የስንፍና ቀንበር ከላያችን ላይ ከምድራችን ላይ በጌታ በኢየሱስ ስም እንገስጻለን። የተሰበረ ይሁን እግዚአብሔር አባት ሆይ ይህንን ጊዜያችን አንተ ባርክልን። እኔ ስናገር ደግሞ እርዳን፣ ቃልን ራስ አስተምረን በመንፈስ በውስጥ ያልፈ እንድትናገር እለምንሃለሁ። ወንድሞቼ እህቶቼ ሲያደምጡ የተከፈተ ልብና መንፈስን አንተ ስጠን። ዛሬም መታመኛችን አንተ ነህ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ላለፉት ሳምንታት እሑድ እኔና ሞ እየተፈራረቀን አንድ ሀሳብ ልናሳያችሁ እየሞከረን ነበር። ስለ ክህነት አገልግሎታችን፣ ስለ ክህነት ጥሪያችን እግዚአብሔር አማኞችን በሙሉ ካህናት አድርጎ ጠርቷል ነው ባጭሩ። ያነበራችሁ ሰዎች ታስታውሳላችሁ። በተደጋጋሚ ይህንን ተነጋግረንበታል። እግዚአብሔር በክርስቶስ ኢየሱስ ያመኑትን ሁሉ ካህናት አድርጎ ጠርቷቸዋል። በቃ ሁላችን የእግዚአብሔር ካህናት ሆነናል። ካህን የሆነና ካህን ያልሆነ የለም በእግዚአብሔር ቤት ውስጥ ፈጽሞ ሁላችን በክርስቶስ ኢየሱስ ካህናት ሆነናል። ጥቅሶች ትዝ ይሏቸዋል። ሁለት ጥቅስ ካላስታወሳችሁ ሰጣችኋል። ይሄ ዶክትሪናችን የመሰረትንባቸው አንድ ብሉይ ኪዳን አንድ አዲስ ኪዳን ካልሰጣችሁ ነገር ካለ ምን ትዝ ይላችኋል? ምን የመጽሐፍ ቅዱስ ክፍል ትዝ ይላችኋል? ዘጸአት ትዝ ይላችኋል? ደሞስ ጴጥሮስ ትዝ ይላል። ዘጸአት ምዕራፍ 19 እግዚአብሔር ለእስራኤል ሕዝብ ያለ ሁላችሁ ከዚህ በኋላ አሁን እናንተ ቃሌን ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የእኔ ናትና እናንተ ለእኔ የተቀደሳችሁ ካህናት ናችሁ፣ የካህናት መንግስት ናችሁ ብሎ እግዚአብሔር እስራኤልን በሙሉ አሮንን ብቻ ሳይሆን ሌዋውያንን ብቻ ሳይሆን እስራኤልን በሙሉ ነው አስቀድመው እግዚአብሔር ካህናት ያለው እና በአንደኛ ጴጥሮስ መጠን እንዳነበብነው ምዕራፍ 2 ቁጥር 9 ላይ ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናት ናችሁ እና እግዚአብሔር ከጨለማ ወደሚደነቅ የጠራቸውን ምዕመናን በሙሉ ካህናት ብሎ ነው የሚያውቃቸው። ወደፊትም ስማችን እሱ ነው። ራዕይ መጽሐፍ ሄደን ገብተን አይተናል። ምዕራፍ 5 ላይ ትዝ ይላችሁ እንደሆነ ታርደሃል፣ ገባሃል፣ ምስጋና ውዳሴ ገባሃል፣ ታርደሃል፣ ከነገድ ሁሉ
እኛ ካህን በማረጉ ነው ዛሬም ካህን ነን ወደፊትም ካህናት ነን ይሄንን ለማየት ሞክረናልና የዚህን ሲግኒፊካንስ ትንሽ ለማየት ሞክረናል እና ነገሮች ማስወገድ አለብን ብለን አይተናል ሁለቱን ከዚህ በፊት ለማየት ሞክረናል ከኔ ጋራ ከዛ ለሞም ትንሽ አሳይቷቸዋል ግነት ሁላችን ካህናት ስለሆነ ክርስቶስን ያመን በሙሉ ህይወትን ከመከፋፈል ህይወት መውጣት አለብን መጀመሪያ የተከፋፈለ ማንነት የተከፋፈለ አስተሳሰብ አይገባም የተከፋፈለ ማንነት የተከፋፈለ አስተሳሰብ መውጣት አለበት ካህናት የሚሰሩት ስራ ሁሉ ቅዱስ አገልግሎት ነው ለእግዚአብሔር ክብር የምንሰራው ስራ ሁሉ ለእግዚአብሔር ቅዱስ አገልግሎት ነው መክፈል የለብንም ቸርች አካባቢ አገልግሎት ነው ቢሮዬ ስገባ ስራ ነው ካፋችሁ እንዳይወጣ ማጥራችሁ ድሮ ተሳስተን ስለሆነ ይቀርታሉ እንደዛ ተማሩ ቸርች የምናረገው መንፈሳዊ ሰው ወጥቶ ለእግዚአብሔር ክብር የሚያረገው ሁሉ መንፈሳዊ ለጌታ ክብር ኃጢአትን የሚያረገው ቸርች መደረጉ ወይ ውጭ መደረጉ አይደለም ኃጢአትን የሚያረገው ለእግዚአብሔር ክብር አለመሆኑ እግዚአብሔር ክብር ባናረገው መንፈሳዊ ምንለው ኃጢአት ነው እግዚአብሔር ክብር ባናረገው ይሄን አስዋውን የማረገው ኃጢአት ነው ምናረጋቸው ነገሮች እኛ ኦሬዲ መንፈሳዊያን ስለሆነ ካህናት ስለሆነ ምናረጋቸው ነገሮች በሙሉ እግዚአብሔር በጊዜው የሰጣችሁ አገልግሎት እሱ ነው ተማሪ ናችሁ አሁን ጌታ የጠራችሁ አገልግሎት ተማሪነት አገልግሎታችሁ ጌታ የምታገለግሉት በጣም በመማር ነው ካህን ሲማር አገልግሎት ይባላል ትምህርቱ ካህን ሲነግድ አገልግሎት ይባላል ንግዱ ካህን ሲፎተልክ አገልግሎት ይባላል ፖለቲካ ካህን ኢኮኖሚክስ ሲሰራ አገልግሎት ይባላል ኢኮኖሚክሱ ካህን ኢንጂኒሪንግ ሲሰራ አገልግሎት ይባላል ኢንጂኒሪንግ ለዚህ ነው ማስተር ማርከባው የሚለው አይ ቲንክ ለአርኪቴክቸራል ዲዛይን እና ምናምን ቀብጫዋለሁ ለእግዚአብሔር ህይወትን አትክፈሉ ህይወትን አትከፋፍሉ በከተልክ ያለ የሆነበት ዘመን ማቃታ ምድር የኛ ናት ምድር የእግዚአብሔር ናት ምድር የማን በጣም እንጂ ምድር የእግዚአብሔር ናት ምድር ላይ ለእግዚአብሔር ክብር ተብሎ የሚደረጉ ነገሮች በሙሉ ለጌታ ምኑ ናቸው አገልግሎት ነው ህይወትን መከፋፈል አይገባም ሁለተኛ ያየነው ነገር ከጠባብ እይታ ደግሞ መውጣት አለብን ከተከፋፈለ እይታ ብቻ ሳይሆን ማጥበብ የለብንም ይህንን ባለፈው ጊዜ አይተነዋል ህይወት የሚጀምረው ምክንያት እግዚአብሔር ለትልቅ ስራ ነው የጠራን ለምሳሌ እግዚአብሔር ሲጠራን እኛን መንደር አይደለም ያስበው አሁን ቅድም ፍሬች ካሳሰበችን ማለት ነው እግዚአብሔር ሲጠራን መንደር አይደለም ያስበው ለምድር ሁሉ እያለን የጠራን እግዚአብሔር ትልቅ ነው የሚያየው ትልቅ ነው ይህን መርሳት የለባቸው እግዚአብሔር ትልቅ ነው ሲያይን ትልቅ ነው እና ለምድር ሁሉ ለዓለም ሁሉ ለአሕዛብ ሁሉ እያለ እግዚአብሔር እያየ እኛ ደግሞ አንሰን ትንሽ መድብ ትንሽ ስራ ትንሽ እንጀራ ትንሽ በልቶ ማደር ከሱ መውጣት አለብን ምድርን የሚሸፍን ራእይ እግዚአብሔር ይሰጣል ያሜት እንዳየ ነው ማለት ነው አቤቱ መባረክን ባርክኝ አገሬን ደግሞ ማስፋት በትልቁ ማየት እግዚአብሔር ሰዎችን የሚወስደው ወደ በነገራችን ላይ ወደ አላየ ነው አይወስድም እግዚአብሔር አያስጨንቅማ እግዚአብሔር ማንንም አያስጨንቅም በፍጹም አያስጨንቅም ወደ አየነው ግን እግዚአብሔር ይወስደናል የሚያዩ ከእግዚአብሔር ናቸው የመንፈስ ቅዱስ አንዱ አገልግሎት ማሳየት ነው በነገራችን ላይ በጣም ብዙ ሰዎች ያስቡት ብዬ መንፈስ ቅዱስ ሲመጣ ምን ያደርጋል ሲባል ልሳን የሚያናገር ይጨርሳል ይህ ኦፍኮርስ ልሳን ያናገራል በጣም በልሳን እናገራል ነው እኛ ስለማይገባችሁ እንጂ በማይክሮፎን ማናገር ግን መንፈስ ቅዱስ ሲመጣ ልሳን ብቻ አይደል ራእይን ያያሉ አባታችን ምራፍት ላይ ህልምን ያልማሉ ራእይን ያያሉ ትንቢት ይናገራሉ የመንፈስ ቅዱስ አንዱ አገልግሎት ማሳየት ነው እግዚአብሔርን አሳየት ያሳያችሁ ማሳየት ትልቅ ማሳየት እግዚአብሔር ያውቀበታል ሊሚት አታርጉ እግዚአብሔር እናንተን የጠራበት አገልግሎት ሊሚት አታርጉ በትንሹ አንጥበብ በትንሹ አንርካ በትንሽ ስራ በትንሽ አገልግሎት በትንሽ ትምህርት ለምን እግዚአብሔር ትልቅ ነው የጠራን ለትልቅ ኃላፊነት
ማንነት ስለሆነ ትልቅ ማየት መቻል ይኖርብናል። ትልቅ ያዩትን ነው እግዚአብሔር ከፍ ያደረጋቸውና ይሄንን አይተናል ባለፈው ጊዜ መርገም አንፈልግም። ዛሬ ትንሽ አንዳንዶቻችሁ በዚህ መውቀስ አልችልም፣ ግን ትንሽ የምንወቀስበት ሌላ ነገር ተናገር። አንዳንዶቻችን የምንወቀስበት፣ አንዳንዶቻችሁ ብትሸለሙበት። ሶስተኛ ተያይዞላችሁ ዶንጃ ክህነት ካህናት ስለሆነ ምን ይጠበቅብናል? ከተከፈለ አስተሳሰብ መውጣት አለብን። ከጠባብ እይታ መውጣት አለብን። ሶስተኛ በላቀ ህይወትና ትጋት መመላለስ ይጠይቃል። በላቀ ህይወትና ትጋት ደግሞ በላቀ ህይወት በላቀ ትጋት መኖር ያስፈልጋል። ካህናት ለምድር ሁሉ የተጠሩ ስለሆነ እግዚአብሔር በእነርሱ ውስጥ የሚፈልገውን አገልግሎትና ባርኮት እንዲያመጣ ምን ማድረግ አለባቸው? በሚበልጥ ህይወት፣ በላቀ በጠራ ህይወት እና ደግሞ በትጋት መኖር ይገባል። በላቀ ህይወት የሚለውን ብዙ አልሄድበትም። አይን ከሞ ጋር የነበራችሁ ጊዜ ይሄ እንደነበረ ነው ያወራሉ። እኛ ምን ያህል ሰራን በሚል አይደለም ለበረከት ምን ሆነ ደግሞ በህይወት ጥራት ጭምር ለበረከት እንዳንሆን የሚያስቆመን አንድ ነገር ከሞም ጋር ላይ ያለው አንድ ነገር ኃጢአት ርኩሰት እሱን ማስወገድ በላቀ በተሻለ እንደሌላው እንድንኖር እግዚአብሔር አልጠራንም። ካህናት መታጠብ አለባቸው በየጊዜው። የኢየሱስ ክርስቶስ ደም ደግሞ ከኃጢአታችን ሁሉ ምን ያደርጋል? ያነጻናል። መንጻት፣ መታጠብ፣ ኃጢአትን መጸየፍ፣ ይሄ ነው። መሻገር ከፈለግን በስራ ብዛት አንሻገር፣ ብቻውን አሻገርን። እንደ ማንኛውም ሰው ነው የምንሆነው። ማንኛውም ሰው ይሰራል፣ ማንኛውም ሰው ይተጋል፣ ማንኛውም ሰው ያመርታል፣ ማንኛውም ሰው ይነግዳል፣ ማንኛውም ሰው ይማራል፣ ማንኛውም ሰው ብዙ ነገር ያደርጋል። እንደ ማንኛውም አይማርክም። ምድርን የሚማርክ አሰራር ደግሞ በላቀ ህይወት፣ በተሻለ ህይወት፣ በቅድስና ህይወት፣ በታጠበ ህይወት፣ በተሻለ ስታንዳርድ ለበረከት የምንሆነው በዚህ ነው። ዝም ብሎ በአንድ አይነት ስታንዳርድ ማመን ለበረከት ይሆናል። በተሻለ ስታንዳርድ መለኪያን ከፍ የሚያደርግ ትውልድ እግዚአብሔር ያርጋችሁ። ደግሞ ይቻላል። እኔ በቃሌንበት እየሳስብ ነው ይቻላል። የእውነት በተሻለ ስታንዳርድ ሰርቶ፣ በተሻለ ስታንዳርድ ተምሮ፣ በተሻለ ስታንዳርድ አገልግሎ የእግዚአብሔርን በረከት ተቀብሎ ከፍ ማለት ይቻላል። ቅድስና ወደኋላ ያስቀራል ብሏችሁ ከሆነ ውሸት ነው። ጽድቅ ከፍ ታደርጋለች። ሁልጊዜ ጽድቅ ከፍ ታደርጋለች እና ለበረከት መሆን ኮንዲሽናል ነው። ዘጸአት 19 ቅድም ያነበረው በጣም ኮንዲሽናል ነው። ካህናት ትሆናላችሁ ሲል እግዚአብሔር ኮንዲሽናል ነው። እንትን አለው እግዚአብሔር ሪኳየር የሚያደርገው ነገር አለው። ዘጸአት 19 ይላል እንግዲህ ቃሌን ብትሰሙ ነው ኮንዲሽናል። ቃሌን ብትሰሙ ኪዳኔንም ብታረጉ ብትጠብቁ ነው። ካህናት ትሆናላችሁ፣ ለበረከት ትሆናላችሁ። ምን ብናደርግ? ቃሌን ብትሰሙ ኪዳኔን ደግሞ ብትጠብቁ። የእግዚአብሔርን ኪዳን በመጠበቅ ኢየሱስን አንደኛ በማለት ስታንዳርድን ከፍ በማለት በንጽህና በመስራት በንጽህና በመማር በንጽህና በመውጣት በመግባት እግዚአብሔር ከፍ ያደርጋችኋል። አንድ ነገር በእውነት እግዚአብሔር ከመጠራጠር ህይወት መውጣት አለ። አንድ በጣም የተለመደ አባባል አለ። በሐቅና በንጽህና የሚሰራበት ሀገር አይደለም። እንዲሁ በጣም ወይ ክርስቲያን መሆን አለብን ወይ ነጋዴ መሆን አለብን። ንጹህ ሁለቱን አንድ ላይ ለማስኬድ ከበደ ግጥ ጌታን ካህን በቅድስናና በእውነት ልስራ ካህን ወደ ኋላ ትቀራለህ ብሎ የሚያስቡ ሰዎች አሉ። እግዚአብሔር እስቲ መጽሐፍ ቅዱስ እናንብባ። እግዚአብሔር መጠራጠር በነገራችን በቃ አንተ አታዋጣም ማለት ነው። ምድርን ሳስብ አንተ አታዋጣም፣ ምድርን ሳስብ አንተ አታዋጣም፣ ስራን ሳስብ አንተ አታዋጣም፣ ትምህርትን ሳስብ አንተ አታዋጣም። በቃ አታዋጣኝ ማለት ነው። ወደሚያዋጣው ልምጣ። እግዚአብሔር ሞክሩትና ዝቅ ያደርጋችሁ ነው። በንጽህና የኖሩትን እግዚአብሔር ዝቅ ያደርጋችሁ አይደል? እነ ዳንኤል ኮስታንዳር ከፍ ያደረጉ ሰዎች ነበሩ። እነ ዳንኤል ከፍ ያለ ኢንፋክት ዓለም ሁሉ ለሚሰግድለት ነገር አንሰግድም ያልባል። ኤቭሪባዲ ሁሉ ሰው ምትሉት ነገር አለ። ሁሉ ሰው ነዋ ምትሉትን ሁሉ ሰው ቢያደርግም እምቢ ያሉ ናቸው። ሶስት ወጣቶች ይላቸው ሲድራቅ ሚሳቅ አብደናጎ ሶስቱም እምቢ ያሉ ናቸው። ዓለም በሞላ ለሚሰግድለት ምስል ማለት ነው። ዓለም በሞላ አብከራ
አልደረሰም አይታይም እንዴ ህዝብ አሰጋጅ ማለት ነው ቀደም ሲያሰግዱ የነበሩ ነገሮች ውበት ገንዘብ እና የነገ መሳሰሉ ዓለም ይሰግድላል ለዓለም ያሰገደ ዓለም ሁሉ አይቻልም የተንበረከከ እስቲ እንዲበላችሁ ቆሞና እግዚአብሔር በሳቱ መካከል አይገባ እንደሆነ ያልሞከርነው ለምድር ምናምን አትሊስት ቆሞ ሞከራለሁ እስቲ በንጽህና እንኖርና እግዚአብሔር ሳቱ ውስጥ አይገባ እንደሆነ እስቲ በንጽህና እንበልና ጶጢፋር ቤት ያለውን ኃጢአት እናሸንፍና እግዚአብሔር ከፍ ያደርገን እንደሆነ ለጊዜው እስር ቤት መታሰር ይሆናል እስቲ ዮሴፍ እንበልና ንጽህናችንን እንጠብቅና እግዚአብሔር ዝቅ ያደርገን እንደሆነ እግዚአብሔር ፎርሙላው አንድ ነው የሚያከብሩኝ አከብራለሁ ይዘፈው ለግራቪቲ ወይ የሚያከብሩኝ አከብራለሁ የሚንቆኝ እናካሩ መዛቁስ እስቲ እግዚአብሔር አክብሩና ዝቅ አድርጓቸው ይቀር እንደሆነ እግዚአብሔር የሚያከብሩትን በህይወት የሚያከብሩትን እግዚአብሔር ከፍ ያደርጋቸዋል ለበረከት እንዳንሆን የሚይዘን ነገር ኃጢአት ነው ባለፉት ሳምንታት አይታችሁታል ወደ ሌላኛው ሳይድ ልግባኔ በቅድስና መኖር አለብን በግለት በታማኝነት ለእግዚአብሔር በእውነት ካህናት በንጽህና መኖር አለባቸው ግን እቺ ሀገር ትባረካለች እኛም ለበረከት መሆን አለብን ካልን አንድ መዘንጋት የሌለብን ሳይድ አሳይቼ ለመጨረስ ሞክራለሁ ይህን ትምህርት ትጋት እንዴት ነው አሁን ስለ ራእይ አወራ ብዙ ሰው ራእይ አለኝ ይላል ራእይ እንዴት ነው የሚደረሰው መሳፈሪያ መኪናውን ንገረው ወንድሜ ትጋት ይባላል ትጋት ወይ ትጋት ማለት ምን ማለት እንዳልሆነ ነገራችሁ ልለፍ መጀመሪያ ትጋት ማለት መባከን ማለት አይደለም ትጋትና ብክነት የተለያዩ ናቸው ሰዎች በጣም እየባከኑ እየተጋው ነው ብለው ያምናሉ ትጋት ማለት ቢዚ መሆን ማለት አይደለም ብኩን ሰነፎች አሉ መባከንና መትጋት መባከን ማለት ምንድን ነው እንደጋር መባከን ማለት ሁሉን ለማድረግ በመሞከር መወጣጠር ማለት ነው ባከን ይባሉት ወደ አንድ አቅጣጫ አይፈስ ትጋት አይባል ይሄም ያምረዋል ያኛውም ያምረዋል ያኛውም ይሰራል ያኛውም ያምረዋል ማታ ባክኖ ገባ የሚባል ወደ ተለያየ አቅጣጫ ከሆነ ብክነት ይባላል ትጋት አይባል አሁን ምንም ኃይልም የለውም ምንም አይሰራም እግሩን ሁል ጊዜ እንደምናውረው ማለት ነው አሁን የተበተነው ብርሃን ኃይል አለው ግን ብዙ አለ የባከነ ኃይል ነው በምድር ዙሪያ ሁሉ ፀሐይ አውጥተው ማለት ነው የፀሐይ ብርሃን በመላ ጋላክሲ ላይ አሁን የሶላር ኤነርጂ የሚባለው አንድ ነገር ብቻ ነው የባከነውን ሰብሰብ ያደርጋል በሳተራ በቁርጫት ነገር በሆነ ነገር ሰብስበ ከስታ በትንሽ ቀዳዳ ብታሾልከው ያ ኤነርጂ ብረት ይቆርጣል ኤሌክትሪክ ያመነጫል የማያንቀሳቅሰው ነገር የለም ኃይል ይሆናል ትልቅ ነው ኃይል ነው የነበረውን ነው ያመጡት የነበረውን ኃይል ሰብስቦ በአንድ ሲመጣ ይቆርጣል ምንም አያረግ ስለዚህ መባከን የፈሰሰው ብርሃን ማለት ኤነርጂ ትጋት ያንን ሁሉ ኤነርጂ አጠራቅሞ እግዚአብሔር ወደ ጠራን እኛም ራእይ ብለን ወደ ያዝ ነው እንሞትለታለን ወደ ነው ወደ ልብ ትርታችን አጠራቅመን ያንን ኃይል ስናመጣ ትጋት ይባላል መባከን ወደ ሁሉ ነው ትጋት ወደ ራእይ ነው ይሄው ልጅነቱ ጭምርሳት ይነበሩ መባከን ወደ ሁሉ ነው ትጋት ወደ ራእይ ነው ስፔሲፊክ ነው ወደ ዓላማችን ነው ወደ ጥሪያችን ነው እግዚአብሔር ስፔሲፊካሊ እኛን ወደ ጠራበት ነገር የምናባክነው ጉልበት ነው በነገራችን ላይ በጣም ስንባከን የምንውለው እግዚአብሔር ያልጠራ ነገር እንደሆነ ብዙ ጊዜ ያለብላችሁ በጣም ያባከን ጌታ የጠራችሁ ነገር የምታውቁት ሰርታችሁ መጨረሻ ላይ ደስታ ነው ያለው ስቲል ኃይል አላችሁ ለመሄድ ስቲል ኃይል አለ ስቲል ጉልበት አለ እሷ ጌታ የጠራናት
እየበጋው ነው ሌላ ስራ ስሰራ ስባት ነው አሁን እኔ አንድሬና ወጣ ሪያንዲና ቆላስይስ 1:25 ናት የእግዚአብሔርን ቃል ፈጽም እንድሰብክ የቤተ ክርስቲያን አገልጋይ ሆንኩ ትላለች እሷ ነው ድሮ ጀምሮ የእግዚአብሔርን ቃል ፈጽም እንድሰብክ የቤተ ክርስቲያን አገልጋይ ሆንኩ ያው እሷ ላይ ስትተጋ ለእሷ ሳነብ እሷን ስሰብክ እሷን ስመራመር ለእሷ ስጸልይ ስለ እሷ ሳወራ እሷን ሳረግ ለእሷ ስኖር የእውነት በጣም አይደክመኝ ሲጨርስ ነው ሌላ አይደለም የሚቀጥለው ስብከት በሰብክ ምንም አይመስለኝም ግን ማን ኮሚቴ ውስጥ ደግሞ አሉበት እንጀት እንደሆነ ማን ኮሚቴ ማን ቦርድ እና ሌላ ነገር ማረግ ደግሞ ያምረኛል አንዳንድ ቁጭ ብዬ ደግሞ ሌላ ነገር ማረግ ደግሞ ሌላ መጨመርና እዛም ስሩ እዛም ስብሰባ ስገባ እዛም ሳር እዛም ሳደረ እዛም ስመራ እዛም ሳስተዳድር ያቺን ቀን አውቃታለሁ መስመር የለቀቁባት ቀን ትባላለች እግዚአብሔር ለምን ጠርቷችኋል ታሪ ላረጋ ይፈልገው ነገር እግዚአብሔር ለምን ጠርቷችኋል ሁሉ የሚያምረው ሰው የትም አይሆንም እግዚአብሔር ለምን ጠርቷችኋል ለእሷ የምታጠፋት ኤነርጂ ትጋት ማለት ለሌላው ምናገባው መልአከ ወይዛኛው የረበሽ ነው ፍሬም የለም ወይዛኛው እግዚአብሔር ለጠራችሁ ነገር እንድትሞቱ ይርዳችሁ እሺ ድጋ ምን አለባኝ እሱ ነገር ምን ነገራችሁ ዋና ነገር ነው ድጋ ስለ ትጋት አስተሳሰብ ስናስብ አልፎ ጊዜ እንዳስተማርኳችሁ አንድ 3 ነገሮችን ለማለት ፈልጋለሁ ስለ ትጋት ስናስብ ከዚህ ነው መመንጨት ያለበት አስተሳሰባችን ትጋት አንድ ሁሉ ነገራችን መመንጨት ያለበት ከእግዚአብሔር አሜን ስለዚህ አንድ እግዚአብሔርን ስናስብ እግዚአብሔር የምናመልከው አምላክ እግዚአብሔር ትጉ ነው አንድ ይሄ ሁሉ ነገራችን መጀመሪያ ያለበት ከእግዚአብሔር እግዚአብሔር ለምሳሌ ቅድስና ከእግዚአብሔር ለመጀመር እግዚአብሔር ቅዱስ ነው ስለዚህ እንቀደሳለን እግዚአብሔር ፍቅር ነው ስለዚህ እናፈቅራለን እግዚአብሔር ቸር ነው ስለዚህ እኛም ቸር መሆን አለብን እግዚአብሔር እንደምንለው አንድ ሌላ ባህል ነገራችሁ አስመረው ማለት ነው እግዚአብሔር ትጉ ነው ሸሚዙ እንደተሰበሰበ ስራ ላይ ትጉ አምላክ ነው የምናመልከው እግዚአብሔር ትጉ ለመሆን ሙሉ መጽሐፍ ቅዱስ ማንበብ የለባችሁ ሙሉ ዘፍጥረትን ማንበብ የለባችሁ ከፈለጋችሁ ዘፍጥረት 1:1 በቃ ይበቃል እግዚአብሔር ትጉ ለመሆኑ ዘፍጥረት 1:1 በመጀመሪያ እግዚአብሔር ይልና ዙፋን ላይ ቁጭ ብሎ ያለ አምላክ አንብቤ ያላውቀው ይቅርታ ብሎ በቃ አላለ እስቲ እየሰራችሁ እናንተ ሪፖርት አቅርቡልኝ የሚል አምላክ እናመልከው ክርስትና ኮለዚ እኮ ነው ማይንድ ሴት መቀየር ያለበት ገና መጽሐፉን ስንገልጠው የመጽሐፍ ቅዱስ የመጀመሪያ ምዕራፍ የመጀመሪያ ቁጥር በመጀመሪያ እግዚአብሔር እሺ ምን ያደርግ ነበር በመጀመሪያ እግዚአብሔር ሰማይንና ምድርን ሰራ በመጀመሪያ ምን ፒክቸር የምታዩት ስለ እግዚአብሔር የመጀመሪያው ገጽ ስትገልጡ ምን ዋትስ ፒክቸር ዩ ሲ ስለ እግዚአብሔር እኔ ማየው ፒክቸር ማየው ስዕል ይሄ ነው ዝም ብሎ ቁጭ ያለ ሳይሆን በመጀመሪያ እግዚአብሔር የሰራዊት አምላክ እሺ ሰማይንና ምድርን ፈጠረ እግዚአብሔር ሰራ ምን መጽሐፍ ነው እጃችሁ ላይ ያለው ሲጀምር እግዚአብሔር ሰራ ያው እየገበገበ በየቀኑ ብርሃን ወይ እንዴት እንዳደረገች ከስትንፋሱ ተወርውሮ የመጣ ይመስለኛል ብርሃን ከዛ ያያ መልካም እንደሆነ አየ ኔክስት ዴይ ሰራ ያያ ይገመግማል በጣም ጥሩ መጨረሻ ላይ ሰውን እንኳን ሰርቶ የመጨረሻ ሰራው አበጀው ስትንፋስ ጀመረበት መልካም እንደሆነ አየ 6 ቀን ሰርቶ ነው የሚለው መጽሐፍ ለእኛ እኮ የጻፈው 6 ቀን ሰርቶ
በሰባተኛው ቀን አረፈ። this pattern ነው ለኛ ይሰጥ እግዚአብሔር አያርፍም። ማረፍ አያስፈልገውም። በነገራችን ማረፍ አያስፈልገውም። ትንቢተ ኢሳይያስ ምዕራፍ 40 አባባቸው ነው ይታክታሉ፣ ያረጃሉ፣ ይደክማሉ ማለት ነው። እኛን እሱ አይደለም፣ እሱን አይመለከትም። መርገም ደግሞ ታዲያ እግዚአብሔር ያረፈው እግዚአብሔር ቢያርፍም አሁን እንኳን መቀመጥ እግዚአብሔር በሰንበት እንኳን አያርፍም። በኋላ ሳያቸዋል። ዝም ብሎ ለኛ ብሎ ነው እንጂ ያንተንም አላረፈም። እያኖረ ነበር ፍጥረት ዓለሙ። እግዚአብሔር መኖር ቢያቆም እግዚአብሔር መስራት ቢያቆም መስራት እግዚአብሔር ቢያቆም ለአንድ ማይክሮ ሰከንድ ዓለም መንቀሳቀሳችን ዕብራውያን 1:1 ዓለማትን ሁሉ በስልጣኑ ቃል እየደገፈ የሚያኖራቸው እሱ ነው። እየደገፈ ማለት ልክ እንደ እንቁላል በያን እንቁላል ስትነካት እንቁላል ከመያዝ ብታርፍ ትከሰከሳለች። ደከመኝ ይህች እንቁላል ትንሽ ልረፍ ብለህ ብትነካት ትቆማለች። እግዚአብሔር ፍጥረት ዓለሙን በሙሉ እየደገፈ ነው የሚያኖረው በስራ ላይ ስለሆነ አሁን በሕይወት ያለ ነው። እግዚአብሔር በስራ ላይ ስለሆነ እግዚአብሔር እየሰራ እስትንፋስን እየሰጠን እየተከባከበ እግዚአብሔር ምንድን ነው የሰጠን ታዲያ? ፓተርን ነው የሰጠን። ምሳሌ በምድር ላይ የሰራውን የፍጥረት ስራ ሰራና ሰባተኛው ቀን ላይ አረፈ። ወዲያው መመሪያ ሰጠው ለሰው ልጅ። ለሰው መሆኑን የምታውቀው ለዚህ ነው። ወዲያው እግዚአብሔር የሰንበትን ስርዓት ነው እግዚአብሔር ኢንስቲትዩት ያደረገው። ይህ ምን ያሳያል? እግዚአብሔር አምላኬ ብዙ የሚሰራ ጥቂት የሚያርፍ ነው። 6 ቀን ሰርቶ ሰባተኛው ላይ ነው ያረፈው። 7 ቀን አርፎ አንዷን ቀን ለመስራት አልሞከረም። 6 ቀን ተኝቶ በሰባተኛው ለመስራት የሚንደፋደፈው ሳይሆን የምናየው ዘፍጥረት ላይ ሲፈጥር ቆይቶ የመጨረሻው ሰባተኛው ቀን አረፈ። የተቀደሰ ቀን አለ። እግዚአብሔር ትጉህ አምላክ ነው። እግዚአብሔር የሚሰራ አምላክ ነው። አይደለም ወይ? የተሰበከላችሁ አምላክ ምን አይነት እንደሆነ የመጽሐፍ ቅዱሱ ከሆነ ግን እየሰራ ነው። ትጉህ አምላክ ነው። ትጋት ይወዳል። ዮሐንስ 5 ላይ ኢየሱስ አንድ ጊዜ ተከሰሰ። በአንድ ጊዜ ተከስሷል። አንድ ተከሰሰ። በጣም ያሳዝናል። የሰው ልጅ የሚከስበትን አያውቅም። 38 ዓመት ሙሉ ሽባ የነበረው ሰውዬ በማስነሳቱ ተከሰሰ። በጣም ያሳዝናል። እኔ መሸለም ነበረበት ብዬ ነው ማማ 38 ዓመት ተገኘ የነበረው ሰውዬ መዳን ተወዳል እፈልግ ነበር ግን አጣው ሰው በቃ ተነሳካት ይጥራ ይላል። አልጋው ተጠቅልሎ ተሸክሞ የሚጠቀለል አልጋ ነው። ያልጋ ተሸክሞ ሲሄድ የሃይማኖት መሪዎች አገኙት። ለታቃኑ ሰንበት ነበር፣ ቅዳሜ ነበር። ሰኞና ቅዳሜን ማክሰው ነው የሆነ በነገራችን ላይ ሰውዬ አንዳንድ እቤት ላልኖር የመሆን ነገር ገጥሟቸው ያውቃል? እቤት ዝም ብሎ ላልኖር ወይ ታስራችሁ ብታቁሰዎች ትኖሩ ኖር ወይ ታማችሁ 1-2-3 ወር ቤት ተጌታችሁ ብታቁሰዎች አንዱ ችግር ምን ሆነ ታውቃለህ? ቃሉ ሰኞ ይሁን ሮብ ቅዳሜ አንድ አይነት ነው። አሁን ሰኞ ያው ነው ረፍት ነው፣ ማክሰኞ ረፍት ነው፣ ሮብ ረፍት ነው። ስማርት ቅዳሜ ትምህርት ቤት ይሰራል። በየቀኑ ካጠየቅ አታውቅም። ዛሬ ቀኑ አንተ ጸጋው ነው እየሰሩ መግባት ፈናት በእውነት ዛሬ ቀኑ ማጅሊሱ 38 ዓመት ሙሉ እየሰራ አይደለም፣ ተኝቶ ነው ያለው። 38 ወር አይደለም ዓመት ቁጭ ብሏል። ሰኞና ቅዳሜ ለይታል ራስቆታል። ምን ያደረገ ሰኞ ወደ ስራ አይ ቅዳሜ ነው ለራፋ አይ ሁልጊዜ እንዳረፈ ነው። እና ኢየሱስ መጣና ገላገለው። ተነሳ ሽኩሲ በኋላ መንገድ ላይ አገኙት። አንተ ቀኑና ተቀምጣለ ነው ምነው ሌላ ቋንቋ እያለ ነው እሱ ምንም የሚያውቀው ነገር የለም። ዛሬ ሰንበት ነው። በሰንበት አልጋ ተሸክሞ ቤት ፈቅዶ ይገርታ ቴዎሎጂካሊ ብዙ ትሬንድ አለው። ቴዎሎጂካሊ ብዙ አልተማረም። ትምህርተ ሰንበትን አልተማረም። ትምህርተ እንትናን አልጨረስም። ደቀ መዝሙር ትምህርትን የመማር ዕድል አልነበረውም። አንዲት የሚያውቃትን ነገራቸው ግን መሰረታዊ ናቸው። እኔ ምንም አውቀው ነገር የለም። እሺ ያዳነኝ ሰው እያለ ያዳነኝ ሰው እቺ ብቻ ነው የቀመሰው። ያዳነኝ ሰው ተሸክመኝ ብሎኛል ይሄዳል። በነገራችን ላይ ክርክሩ ስትገቡ አንዳንድ ጊዜ የቀመሳችሁትን ማውራት ነው የሚገለግላችሁ። ፎርሙላ ለማውጣት ከመሞከር አይ እኔ ስሙ ምን
ምን ይባላል ተጠጨዋለሁ ወዲጀዋለሁ ካካን ነገር በቃ እንትና ይጣጣም እኮ ለምን እንደጣጣ እንትን ማረግ አልነበረብን መጣጣት የነበረብን ደግሞ በእንትን እኔ እንጃ ያለው እሺ እኔ ግን ተጠጨዋለሁ ወዲ ኤክስፒሪየንስ ሁሉ ጊዜ ዊል ያለ ያሽከረፍ ነው ይሄ ምን የሚያቆም ነገር እኔ ምን አለ እሺ አንድ ነገር ብቻ አውቃ ልክ እንደ ምዕራፍ 9 ሰውዬ ማለት ነው ምዕራፍ 9 ሰውዬ እኔ ምን የሚያቆም ነገር የለም ወደ እንደነበር አሁን እንደማይገር አውቃለሁ በቃ ርፍ ያታረጋል የሰውዬ ርፍ ያታረጋል እኔ ምን የሚያቆም ነገር የለም እሺ ሰው ግን ተሸከመና ከፈለጋችሁ ተጠይቁታ በኋላ የሚያለው እኔ ጀመረ ደስ አይኖራኝ ማለት ፈልገው አገኙት ኢየሱስ ያገኙት ጠየቁት አንተ በሰንበት እንደዚህ መስራት አለ ስለ ሰንበት አይደለም ለማውራት ፈልገው ግን ኢየሱስ የተናገረው ነገር ግን በጣም መሰረታዊ ነው ሃይ ቴዎሎጂካል ነው ሰምታችሁ ታም እንዳልራፋ መስለ አባቴ እስከዛሬ ድረስ ይሰራል አባቴ ስራ ላይ ነው እኔ ስራ ላይ ነው የሚያሳየን አንድ ነገር ነው ሲያገር ጊዜ ስራ ላይ ነው በሰንበት ለካ ያርፉ በነገራችን ላይ ኢየሱስ ራሱ ዲስክሬም አድርጎታል በሰንበት ኢየሱስ እግዚአብሔር አብ እንደማያርፍ ኢየሱስ ተናግሯል አባቴ ወዴ ይሰራል በየቀኑ አሜን እኔም ደግሞ እሱ ተከትዬ ሰራተኛ ነኝ አሜን እግዚአብሔር ይህንን አስተሳሰብ ይቅጠምላችሁ አሜን እግዚአብሔርን የሚያውቁ ለዚህ ነው ትጉሃን የሆኑት አያርፉ እግዚአብሔር የሚያውቁ ትጉሃን ታች መጽሐፍ ቅዱስ ነው እግዚአብሔር የሚያውቁ ትጉሃን ናቸው ቆላስይስ 1:28 ላይ ጳውሎስ በእኔ በኃይል እንደሚሰራው እንዳሰራሩ መጠን እየተጋደልኩ ደግማለሁ ተጋ የሚል ጳውሎስ በአዲስ ኪዳን በእጆቻችን ስራ ተጋ ቻሌንጅ እያለፉ ተጋ ሰራ እግዚአብሔር ይሰራል የሚያውቁትም ይሰራል ትጋት ከዚህ ነው መጀመሪያ ያለበት እግዚአብሔር ትጉ ነው ሁለት አስተሳሰባችን መፍለቅ ያለበት እግዚአብሔር ትጉ ነው ሁለት እግዚአብሔር ትጉ ብቻ ሳይሆን በትጋት እንድንከተለው እንድንመስለው ይፈልጋል ማለት እግዚአብሔር ትጉ ነው እንድንተጋ ይፈልጋል እግዚአብሔር ትጉ ነው እንድንተጋ ይፈልጋል እንድንሰራ ይፈልጋል ዘፍጥረት 2 ስራ የተፈጠረው በመርገም የሚመስላቸው ሰዎች አሉ ስራ የፈጠረው እግዚአብሔር ከምዕራፍ 3 በፊት ያሉት ነገሮች ዝምረን ከልበጫ ለማቀበል ነው እንጂ መምረጥ ብቻ ነው ዘፍጥረት 3 ላይ ነው መርገም ይመጣው ስራ የተፈጠረው ደግሞ ከእግዚአብሔር ሰው ሲረግ ስራ ብሏል አረገው በጣም ናቢ ያለ ባህል እሾክ ይበዛብሃል አሉ ስራው ማድሮ ነው የተፈጠረው ስራ ማመርገም ማለት ነው ምዕራፍ 3 ላይ ተወደቀ በኋላ ያለው በቃ ድካም ሊበዛብህ ነው ገላድ ነው የምትበላው ማለት አሪፍ ነበረ ምድር ሳትረገም በፊት እሾክና ሚኬራ ይበዛብሃል ተባለ እንጂ ስራ የማይፈጠረው እግዚአብሔር ምዕራፍ 2 ላይ ዘፍጥረት 2 ላይ እግዚአብሔር አዳምን በገነት አስቀመጠው ይላል ዘፍጥረት ምዕራፍ 2 ቁጥር 15 ያበጃትና ይጠብቃት ዘንድ አስቀመጠው በምድር ላይ ያበጃት ዘንድ ጋርደኑ ያበጃት ዘንድ ይጠብቃት ዘንድ ይንከባከባት ዘንድ ይሰራ ዘንድ እግዚአብሔር ለስራ ጠርቶናል እግዚአብሔር ስንሰራ ይወዳል ለምን የሰማዩ አባታችን ሰራተኛ አባት ስለሆነ እንዲያበጃት ይጠብቃት እግዚአብሔር ሰው ልጅ አስቀመጠው መጽሐፍ ቅዱስን እስቲ አንብቡ ዝም ብሎ ባርካለሁ ብቻ ነው እግዚአብሔር የሚለው በጣም ብዙ ጊዜ ለማንበብ ሞክሩ እስቲ ዝም ብሎ ባርክ የእጆችህን ስራ ይባርካል የእጆችን ስራ ይባርካል ጥረትህን ይባርካል ሩጫህን ይባርካል ፍሬ እኮ ነው ጥረትህ ፍሬ እንዲያፈራ እግዚአብሔር ይባርካል የእጆችን ስራ ይባርካል እግዚአብሔር ትጉ ነው እንድንተጋ ይፈልጋል እንግዲህ ንቁ የሚል መጽሐፍ ነው እጃችን ላይ ያለው እንግዲህ ንቁ እንግዲህ ትጉ እንግዲህ ስሩ እንግዲህ እኔ ምንም ስታቲክ የሆነ ነገር አምዳለው መጽሐፍ ቅዱስ ጸሎት ላይ ብቻ ነው እረፉን የማምላክ ነው ቆቆም ይለው ታውቂ እንግዲህ ሂዱ ዳይናሚክ እንግዲህ ሂዱ እንግዲህ ስሩ እንግዲህ ራሱ እንግዲህ ነብዱ የጌታ ኢየሱስ ምሳሌዎች ራሱ የኢንቨስትመንት ቋንቋዎች መሆናቸው አይገርማችሁም አንዳንድ ጊዜ ስታነቡ አብዛኛው ቋንቋ የኢንቨስትመንት ላንጉጅ ቅድም አሁን ሞክሪቱ ቁጭ ያረጋል የተጠየቀው እንዲያው ባላማ
በ5 10 አርጎ ሲቀር በ5 10 ምን አርጎ ነግሎ አይዘው ነግሎ አስንጋ ባለ ሁለቱም እንደዚያ ሲያረ ባላንዱ በፊት ሲላችሁ ቁጭ ያረጋል ደግሞ በጣም በብዙ ወሬ ነው ሽፋፍራት ምናልባት ብትጠፋብኝ አንተ ደግሞ በጣም ጥፉና ጨካኝ ነው ዝም እየሰለመታረተ ያላረገው ማለት ነው ይብሩ በወሬ አልብሷት ከብቷት ካለው ይቀር ላለው ይጨመረለታል ከሌለው ወሰድበታል የተባለው እሱ እግዚአብሔር የሚያበዙትን ይወዳል የሚተጉትን ይወዳል የሚሰሩትን ይወዳል እሺ እግዚአብሔር ትጉ ነው እንደተጋ ይፈልጋል ሶስተኛው ግን ከተታረናት ምንሄዳናት አንድ ስቴፕ ተጫንቀር ማድረግ አለብን እግዚአብሔር ትጉ ነው አንድ ስንተጋ ይወዳል ሁለት ሶስተኛና እንዲያው ብትመረን ተጣጣር ምን ያለበት በቀጥታ ስንፍና ይጠላል ስንሰራ ይወዳል ብቻ ሳይሆን ስንሰራ ይወዳል ከዛ በኋላ ሶንሶራ ደግሞ ኢንዲፈረንት ነው ምንም አይልም በቃ ማለት ስንሰራ ደስ ይለዋል ባንሰራ ግን ኦኬ ሳ ስንሰራ በጣም ደስ ይለዋል ስንሰንፍስ ይጠላል አይወድም እግዚአብሔር ስንፍና ጸየፋ ፈጽሞ ይጸየፋ ይሄ ከጃፍ ማሳየቻለ ግን መጽሐፍ ምሳሌ ላይ ነው ማጠጣችሁ ማስመርቶ ሁሉ መጽሐፍ ቅዱሳችሁ ላይ ያሰማራችሁ ልትከተሉ ትችላላችሁ መጽሐፍ ምሳሌ ሌላ ጊዜ አንቡ ሰነፈን መጫወቻ ነው የሚያደርገው ኦልሞስት ሰለሞን ሰነፈን ኦልሞስት እንደ መጫወቻ ነው የሚያደርገው ኢንፋክት ዱላ ራሱ ላይ ያልተሰራ ለሰነፍ ነው ብሎ የሚያምኑት ሰለሞን ለመቀስቀሽ እሱ ዝርዝሩ በጋለው ጊዜ ካላችሁ ቁጭ ብላችሁ ነው አንድ ጊዜ ይሄን ትምህርት ሳስተምራችሁ ሰጀስት አድርጌ ነበር ስለምትስሉ ሰዎች ፈልፍላችሁ አውጥታችሁ ስለ ሰነፍ የሚናገሩን ፈልፍለን አውጥተን አንድ በካርቱን ስዕል እናስቀምጠው ብንሞክር ጋሽ ሰነፍ እንትን ይመስላል የሚለው ላይ እንትን እየጨመረ ነው ስለማልችል በቃ ለምን አታጣቁ ሰነፍ እንትን ይመስላል የሚለው ላይ እንትን እየጨመረ እንትን ደግሞ ይመስላል እንትን እየጨመረ እንትን ይመስላል የመጨረሻ ካርቱን ስዕሉን ብናየው ኦልሞስት ሰው አይመስልም ምሳሌ ምዕራፍ 10 ቁጥር 4 ዝምራችሁ ጻፉ ይሄን እኔ ያነብላችኋለሁ አንዳንዶቹ ያነብላችኋለሁ ምሳሌ ምዕራፍ 10 ቁጥር 4 የታካች እጅግ ችግረኛ ታደርጋለች very clear የሰነፍ ማለት ነው የሰነፍ እጅግ ችግረኛ ታደርጋለች የትጉ እጅ ግን ባለጠጋ ታደርጋለች አለበ ይሄ አምላክ ነው የምናመልከው ምን የሚል የሰነፍ እጅ ችግረኛ ታደርጋለች የትጉ እጅ ደግሞ ስንሰራ ባለጠጋ አደርጋለች እግዚአብሔር ስንፍና ይባርካል ያላችሁ ማለት ነው አረ በማን ማለት በጣም ይቃወማል እንዲያው ሰላማዊ ሰልፍ ይወጣል ምዕራፍ 6 ይሉ ምዕራፍ 6 ምሳሌ ወላችሁ አባታላችሁ ጭንቅል ዝም ብሎ ለሃይላይት ያለ ምዕራፍ 6 እግዚአብሔር ሰነፍን ሂድና ሰራተኛ ምናምን ሚኒስቴር ተማር አይደል ትልቅ ነው ለሰነፍ ስራና ማህበራዊ ጉዳይ ሚኒስቴር ትልቅ ነው ሂድና ከ4 ኪሎ ሄደ ስለ ስራ አጥናኝ ነው ትልቅ ነው ለሱ ሰነፍን ወደ አንዲት ትምህርት ቤት ስትልላክ ይለዋል ምዕራፍ 6 ቁጥር 6 ሰነፍ ይው አንተ ሰነፍ ያስ እስቲ ወደ ትምህርት ቤት ልላክ ኦኬ ሳይንስ ፋክልቲ አይገባም ለሱ አንተ ሰነፍ ወደ ግብረ ጉንዳን እስቲ ሂድና ተማር ትንሽ ጉንዳን የጉንዳን ሰራዊት ሂድ እስቲ ወደ ጉንዳን ኦኬ አንተ ሰነፍ ወደ ግብረ ጉንዳን ሂድ ደስ መንገዷንም ተመልክተህ ተማር ጠቢቡን ከዝባ ተመራ ከጉንዳን ተማር አለቃና አዛዥ የላትም አይገርም ገርጂ የላትም የሚያስጨንቅ አለቃ ስመጣ የሚሰሩ ሰዎች አሉ በጣም ጎበዝ ነው ያስባሉ ነው አለቃ በቀሲል የሚሯሯጡ በምንም አይነት ጎበዝ አይደለም ሁኔታ ካሰራችሁ ጉብዝና አይደለም ጉብዝና በሁኔታ ያለ ሁኔታም ዝም ብሎ የሚጠጋ ነው አለቃ ሲኖርም ሳይኖር
እሺ አለቃና ዘር ገዥም ሳይኖራት እሺ መብሏን በበጋ ታሰናዳለች መኖዋንም በመከር ትሰበስባለች ታሰናዳለች በበጋ ትሰበስባለች ከዛ የመጽሐፈ ምሳሌ አዝማች ቀጥሎ ላምብላችሁ በተደጋጋሚ ያለ ጥቅስ አዝማቹን አሳየት አንተ ሰነፍ አንተ ታካች እስከ መቼ ትተኛለህ ከእንቅልፍስ መቼ ትነሳለህ ጥቂት ትተኛለህ ጥቂት አንቀላፋለህ ትተኛለህ ጥቂት እጅን ታቅፋለህ እንግዲህ አዝማቹ ነው በኋላ እናገኘዋለን ተመልሶ እናገኘዋለን ይሄን ባሰቡ ተመልሶ እናገኘዋለን አዝማች ለሰነፍ የተዘመረለት ዝማሬ አዝማች ጥቂት ትተኛለህ ጥቂት አንቀላፋለህ ትነሳለህ አይደል አንተኛና ማንቀላፋት ያው ነው ፈርስት ዲግሪ እና ሰከንድ ዲግሪ ነው ጥቂት ትተኛለህ ጥቂት አንቀላፋለህ ትተኛለህ ጥቂት እጅን ታቅፋለህ ይሄ ሌላኛው ነው እጅ ማቀፍ መተኛት ማንቀላፋት መነሳት መገላበጥ ጠቅላላ ምን አይነት ታዲያ ውጤቱ ድህነት እንደ ወንበዴ ወይ ችጋር ሰይፍ እንደታጠቀ ሰው ይመጣባል አንቀላፋ ደግሞ ችጋር ደግሞ ተቀበል አንተ ቀጥሎ ምን ይሆናል ችጋር እንደ ሰራዊት በርበርዶ ይገባል እኔ በኢየሱስ ስም ብለን ብንገስጸው የሚያዋጣ አይመስለኝም ፎርሙላ ችጋር ይገባ ድህነት ይገባ ጉስቁልና ይገባ እሺ ምሳሌ 27:18 ይሄን ታስታውሱታላችሁ እዚህ በተደጋጋሚ የመጣችሁ ሰዎች ያን ጊዜም ተናግሬው ነበረ ምሳሌ 27:18 ባታነቡት ችግር የለም በጣም ብዙ ክርስቲያኖች ይሄን ጥቅስ አያውቁም እና ገልብጠው ያነቡታል እና ሸክላ ዕቃ ላይ ጽፈው ይለጥፉታል ቤታቸው እና በጣም ይገርማቸዋል ይሄን ሲያስቡ በለሱን የጠበቀ ይላል በለሱን የጠበቀ ፍሬዋን ይበላል ጌታውንም የሚጠብቅ ይከብራል በጣም ደስያቸው ሰዎች ይናገር የሚመስላቸው ቁጭ ብሎ ጌታን ስለመጠበቅ ይመስላቸዋል ኖ ሰለሞን እያላለ ያኛው እውነትም ቢሆን ይህን እያለ ግን አይደለም በለሱን የጠበቀ ፍሬዋን ይበላል ጌታውን የሚጠብቅ ይከብራል ስም ነው የሚያወራው የሰውዬ የሚያወራው በተሰማራንበት ስራ ምንም ይሁን ምንም በተሰማራንበት ስራ ምንም ይሁን ምንም እንተጋ እግዚአብሔር ፍሬ ይሰጠናል ኬታ መጣ ስለ ሁለት ፕሮፌሽን ነው የሚናገረው እዚህ ላይ አንደኛው ገበሬ ነው ሁለተኛው የንጉስ ጠባቂ ምን ማለት ፕሬዝዳንቶችን ንጉሶችን ምናምን የሚጠብቁት ወታደሮች ምን ማለት ያጣሻጃል ጠባቂ ንጉስ የሚጠብቅ እንትን ማለት ጠባቂ ነው በቃሽ ሮያል ነው ግን ጠባቂ የመጀመሪያው ገበሬ ነው ሁለተኛው ጠባቂ ነው ሰለሞን የሚለው ምንም ይሁን ምንም ስራ ገበሬ ብትሆን በለስን ጠበቃ ምን ማለት ነው ቁጭ ብላ ያያታል በለሱ የተንከባከበ በለሱ የጠበቀ ማለት ነቸር ያደርጋት የኮተኮታት ውሃ ያጠጣት የተንከባከባት አጥር ያደርጋል የማይቀር ነገር ነው በለሱን የጠበቀ ፍሬዋን አንድ ቀን ይበላል ገበሬ ከሆንክ በለስን በላት ነው ተንከባከባት ጠብቃት ልክ ለአዳም የተናገረው ነው እዚህ ላይ የተናገረው አዳም የጠብቃት ዘንድ ያለ የጠበቀ በለሱን የጠበቀ በለሱን የተንከባከበ በለሱን ውሃ ያጠጣ እንጃ በለሳችሁ ምን እንደሆነ እናንተ ስራችሁ እንጃ በለሳችሁ ምን እንደሆነ ብቻ መጽሐፍ ቅዱስ የሚያስተምር በለሱን አይኗን ያየ ሳይሆን በለሱን የኮተኮተ ውሃ ያጠጣት የተንከባከባት አጥር ያጠራላት የተጋ ፍሬዋን ይበላል በጣም ከሆነ ስራ ትገኛለህ በጣም ከሆነ ጌታው ደግሞ የሚጠብቅ ማለት ቁጭ ብሎ የሚጠብቅ እግዚአብሔር ሳይሆን ጌታው ስፔሻል ነው እሱ አንድ ቀን ጌታው ያዩትና እንዲሁ ሰውዬ የሚጠብቃቸው ንጉሱ ያዩትና ጌታውን የሚጠብቃቸው ጌታው አንድ ቀን ያከብሩታል የምትሰራው ስራ ምንም ይሆን ምንም እንስራ እንትጋ ገበሬ ከሆንክ በለስን ጠብቅ ጠባቂ ከሆንክ ንጉሱን ጠብቅ አንድ ቀን ያከብራል ፍሬዋን ይበላል እሺ ሰለቻችሁ መሰለኝ ስለ ሰነፍ ግን ሁለት ሰላም ባለቃችሁ ፈለገ ቢሆን ማይ ፌቨራይትስ ነኝ ናቸው ስለ ሰነፍ በጣም ወዳቸው 24 ቅድም ያነበሩ አዝማቹን አገኛችሁ በነገራችን ላይ የቅድሙ አዝማች ተመልሶ መጥቷል እዚህ ላይ በሰነፍ ሰዎች ያለፍኩ ሰነፍን ሰውዬ በሌላ ስም ይጠራላችሁ ብሎ በሌላ ስም ይጠራዋል በታካቸው እርሻ በሌላ አገላለጽ አእምሮ በጎደለው ሰውዬ
አእምሮ የጎደለው ይሏል። አእምሮ በጎደለው ሰው ወይን ቦታ አለፈ ሁሉ በቃ እርሻው ሾ ሞልቶበታል። እርሻው ሳማ የሚባል ላይ ተኝቶበታል። ሾ ነው ይኸው የእርሻው ቅጥር ፈርሷል። ድንጋዩ ተመርክቼ ተግሳጽ ተቀበሉ ይላል ሰለሞን። አየውና ተግሳጽ ተቀበሉ። አዝማቸው መጣች። አዝማች የሰነፍ አዝማች መዝሙር ጥቂት ተኛለ፣ ጥቂት አንቀላፋለ፣ ተኛም ጥቂት እጅ ታቅፋለ፣ ተመልሳ መጣች። እንግዲህ ድነት እንደወበደ ችንጋር መሰለ እንደታጠቀ ሰው ይመጣል። በኋላ ቦም ቺ በጣም ልዩ ናት። 26 የመጨረሻ ሰነፍ ሰልችቷችሁ እንደሆነ አለት ወይ በቃዋሊ ሰው እየተወጡ ብላችሁ ሆነሽ አንድ ብቻ 26 13 26 ከ13 ጀምሮ ይሄ ማንበብ አለባችሁ። አጠገባችሁ ያለ ሰው መጽሐፍ ቅዱስ በእናንተ አብረና ከመቶዎቹ ውስጥ አንድ ቀን ይደርሰኝ ይሆናል ማንበብ። ያው 26 ከ13 ሰነፍ ሰው ይላል። ታካች ሰው በነገራችን ላይ ታካች ሰው ሰነፍን የምታውቀው ሪስክ አይወስድም። ፈጽሞ ሪስክ የሚባል አይወስድም። ብንወጣስ ብንወድቅስ ብሎ ነው የሚያስበው። ብንቆምስ ብንግድግዳ ቢገጨንስ ዝም ሪስክ አይወስድም። ሰነፍ ሪስክ አይወስድም። ጎመን በጤና ነው የሰነፍ መፈክር እያለች ዝም ብለህ በጤና ቁጭ ብለን በሰላም ጥሬ ቆርጥ መብላት እጄ ሰነፍ ናት። ብንወጣስ ያለችን ብትጠፋበንስ የሰነፍ ናት። ይሄ ነው የሚነግረን የመጀመሪያው ቁጥር 13 ታቃቸው ሰነፍ ስም አንበሳ በመንገድ አለ፣ አንበሳ በጎዳና አለ ይላል። አልሄደም፣ አላየው፣ አልሞከረው፣ ወክ አላረገም፣ ጫማው አቧራ ባቧራ አልሆነም፣ አልተራመደም፣ አንበሳ አላየም። ዝም ብሎ ቁጭ ብሎ ጠርጥሮ ነው የሚሄዱትን ሁሉ ሰዎች ሰነፍ እኮ ነው ብዙ ጊዜ ቁጭ አደረገ ቁጭ ባሉ እሺ አንበሳ በመንገድ አለ አልሄደ፣ አላየ፣ አልታገለ፣ አልተሞጫጨቀ። አንበሳ በመንገድ አለ። የት ሄዳችሁ ነው እንትን ስራ ልንሰራ? አንበሳ በጎዳና አለ። እንሂድና ይቦጫጭቀን ነው መልሱ። እኔ ሄዳለሁ ያገኘኝም ያገኘኝ ነው መልሱ። ስንታችሁን እኮ ሰነፍ ቁጭ አርጓቸዋል። ስንቶቻችሁ የእውነት ሳይሞክሩ እዚህ አለ ስራ መስራት አይቻልም። አንበሳ በመንገድ አለ፣ አንበሳ ጎዳና አለ፣ ፖለቲካው አለ፣ ሌባ ሰው አለ፣ ጉቦኛው አለ፣ እቀማኛው አለ፣ እንትኑ አለ፣ ያስሯል፣ ይገል ፖለቲክ ጀምሮ ስማቸው ቃላት ነኝ ናቸው። መንግስት ይቀያየር ያልተቀያየር አይ ዶንት ቲንክ ወደፊትም ካመጣን በስተቀር የማይቀየሩ ፕሬዝዳንት ኦባማ እንድታመጣው አይቀየሩም። የዚህ ሀገር አስተሳሰብ ይይዙሃል፣ ያስሩሃል። እንታስራ በቃ ታዲያ ስራ ስራ እናንታስራ ጉቦ እንትን ያረግ መስራት አይቻልም። እዚህ ሀገር ሌላ ሀገር ያልሞከረው ሰው ስለዚህ ሀገር ኤክስፐርቱን ያወራል። ሌላ ሀገር ቋሪ አንበሳ በመንገድ አለ የሚለው ይባል ወንድሜ እዚህ ሀገር መስራት አይቻልም። የት ነው የሚቻለው? ሻይታ ያራጁ እኮ ነው ስራ ውጭ ሀገር ነው እንጂ እዚህ ሀገር የለም እያለ እኮ ነው የሚለው። አንተ የሱማሌ በራሱ መንበር ነው። ኢንዲያን ኦሽን እኮ አጠበው ኢትዮጵያና ኤርትራ እና ሶማሌ የህንድ ውቅያኖስ ጀርባ እየገለበጠ እዚህ ሀገር አትችልም። አንበሳ በመንገድ አለ። እሺ አንበሳ የሌለበት ሀገር አለ እየተባለ ያላየነው ደግሞ የሚያወራው አንበሳ የሌለበት ሀገር አለ። ጣሊያን ገባ እንደምንብል ምን ጣሊያንኛ የሚናገር አንበሳ ነው ያለ። ኢንዲያኖች ይመጣል በጣም በሀይል ነው ማለት ሰው እነሱ ሳስብ ዜና ላይ ሳለ ህንድ ውቅያኖስ በላ ስንቱን ጎረምሳ፣ ስንቱን ወጣት፣ ስንቱን የተማረ፣ ስንቱን ኢንጂኒየር መሆን የሚችል ስንት ሀገር የሚመራ ወጣት እኮ በላ። ለምን ሰነፍ የሚያወራ ወሬ እዚያ ሀገር ብትሄድ ቁጭ ብለህ ወርቅ ይዘንብልሃል። አሜሪካ ብትሄድ ወርቅ ይዘንብልሃል። አውሮፓ ብትገባ ወርቅ ይዘንብልሃል። እዚህ አንበሳ እዛ ያላየ ሰው እኮ ነው የሚያወራው። ያያችሁ አንዳንድ ከብት ነግሩ ጥሩ ነው እየወጣችሁ የአሜሪካው አንበሳ ምን እንደሚመስል እንግሊዝኛ የሚያወራው የጣሊያን ምን እንደሚመስል የኖርዌጅ የስካንዲኔቪያው በስካንዲኔቪያ ምናምን የሚያወራ አንበሳ አለ ከተባለ አንበሳ የሌለበት ሀገር የለም። እግዚአብሔር አምላካችን ግን ጻድቅ እና አንበሳ ብሎናል እንጂ ጻድቅ እና አንበሳ ያለፈናችሁ
ቀን ለመነገድ ተስፋ ያደርጋል እንትን ሀገር ገብቶ ሰነፍ የሚያወራውን እየሰማ አይቻልም እግዚአብሔር ከዚህ ያውጣን የሰዓታችን ሄደክ ይማም ማለከ አይቻል አንተ የዚህ ሀገር አጥበባ አልፎ ቁጭ በል ነው ነበር እግዚአብሔርስ 3000 ዘመን አልፎ ቁጭ ብለን አልፎ ቁጭ ብለን ፎከስ አልፎ ቁጭ ብለን ተቃሉ ራስ ምን ማለት ነው እየሄደ ሰውየው ይውደቅ ምን ነው ማለት አልፎ ቁጭ ጋር ሳያርፍ ይወደቀ ይሻላል እዚህ ላይ ያበጠበት ሰውዬ ይሻላል ግድግዳ ጋር ተጋጭ አልፎ ቁጭ በል ያልፎ ቁጭ በል አባቶቻችን ድሮ ልጆቻቸው አውሮፕላን ጥስ ብሎ ሲያ እንደናትች እንዴት ነው የሰራ ማስተር ባካት ሰጠን አልፎ ቁጭ በል መኪና ሲያ እንዴት ነው ያሽከረከሯ ውስጥ ምን አለ አልፎ ቁጭ በል አልፎ ቁጭ በል እኮ ነው አገሩ ላይ ያለው እግዚአብሔር የሚነካ ትውልድ ያርጋል አሜን አልፈን ቁጭ አንልም እንሄዳለን እንገሰግሳለን ቢዝነስ ሰሩ ስትሉ ዲስከሬጅ አድርጓቸዋል ሰዎች ስትወጣ አሰራችሁ በምን አይታችኋቸዋል አሰራችሁ እስቼክ አድርጋችሁ ዲኖር ይችላል በነገራችን ላይ አይኖርም አላችሁ አንበሳ አይኖርም የሚል አምላክ የለም አንበሳ በመንገድ አይኖርም የሚል አምላክ የለም ከአንበሳ በላይ የሆነ የነገስታት ንጉስ እግዚአብሔር አንተ ጋር ይወጣል እናቀደለሃል አንበሳ የሌለበት ማን አይኖርም ኦፍኮርስ ቢሮክራቲክ ችግሮች አሉ አገር ውስጥ ችግሮች አሉ የትም ሀገር የወደቀ ዓለም ነው የምንኖረው ኃጢአተኛ ዓለም የረከሰ ዓለም ነው የምንኖረው ሰልፊሽ ዓለም ውስጥ ነው የምንኖረው የትም ቢሆን ሰልፊሽ ዓለም ሰዎች ራሳቸውን የሚወዱ ጉቦ የሚቀበሉ ሮሜ ምዕራፍ 1 ላይ ነው የምንኖረው ሰዎች ሰልፊሽ ናቸው እነዚህ ሰዎች ያጋጥሙናል ታዲያ እግዚአብሔር እኮ አንበሳ የለም አይደለም እኔ ሁሉ ጊዜ ከእናንተ ጋር በሰበጋ ይፈያል ኮንተንሽ ነው ቁጥር 14 ሳንካያ ሌላ ስሙ ሳንካ ማለት ነው ትንሽ የድሮ አማርኛ በር ማለት ነው ሳንካ በማቀፊያው ላይ የሚዞር እንዲሁ ሰነፍሰው ባልጋው ላይ ይመራል ያ መጽሐፍ ስሙራይ ካለ ሳንካ በነገር ላይ ያስረው ልክ በር ማቀፊያው ላይ እግዚአብሔር ከሳንቃነት ይጠብቃል በምንም አይነት መነቃል መቻል አለብን ሪስክ ፈርተው የተከተሉ ሰዎች አይነቃል ትበቃኛለች እያሉ እንደዚህ በማጠፊያ እንደተያዘ በር ነው ይላል እሺ ትንሽ ይቀጥል ሰነፍ ሰው ታቃጭ ሰው እጁን ወደ ወጭት ያጠቃል ሰለሞን አበዛው ብላችሁ ነው እኮ ሰነፍ ሰው እጁን ወደ ወጭት ያጠቃል ወደ አፉ ይመልሳት ለእርሱ ድካም ሰነፍ ሰው ትሪላና ወደድ ይበላል ይዞት ይህ ሰው ይተው በካርቱን መስሎ ይቻላል ወደ አፉ አምጥቶ ለመብላት እሱ ደከመኝ እንደዚህ አይነት ሰው ማለት ላይ አንድ ምናልባት እርሶ ይሆን ወይኔ ወይ አንቺ እኔ ምናልባት እንጂ ገስ ያርሙና ባትቆጥሻለሁ አንስንቶቻችንን እኮ እግዚአብሔር ወጭት ምናምን እኮ ኦፖርቹኒቲ ነው ፊገር እኮ ነው ንግግሩ ምሳሌ ያለው ንግግሩ እንጂ የራስ መብላት ማለት ማን ይከላል 6 ወር ልጅ ይበላል ምሳሌ ያለው ወጭቱ ምንድነው ኦፖርቹኒቲ እድል የተሰጠን እድል ምግቡ ምንድነው ኦፖርቹኒቲ የተሰጠን እድል አናቶቻችን ዩኒቨርሲቲ መግባት እኮ ወጭት ነው ዩኒቨርሲቲ በቀላሉ የማይገባበት ሀገር ነው ያለው ዩኒቨርሲቲ ገባ ወጭቱ ሳታደርጋጁ ማለት ነው 4 ዓመት ወደ አፉ ይመልሳት ማጥናት መነሳት መትጋት መስራት ጭምር ኦፖርቹኒቲ ያለው አይናላት
አንዳንዶቻችሁ ከስራ በር እግዚአብሔር ከፍቶላችኋል። ወጭት ማለት እኮ እሱ ታዲያ ማን ይንከባከባል? ማን ያሳድጋል? ለመብላት ጭንቅ ኦፖርቹኒቲ የማይጠቀሙ ሰዎች እኮ ናቸው እነዚህ። ትምህርት እየተማሩ የማይጠቀሙበት፣ ገንዘብ እያላቸው የማይጠቀሙበት እድል፣ የስራ እድል እኮ ኦፖርቹኒቲ ነው። ኦፖርቹኒቲ እኮ ነው። ሰነፍ ኦፖርቹኒቲ አይጠቀምም ማለት ነው። ሰነፍ የሚያጋጥመውን ኦፖርቹኒቲ አይጠቀምበትም። አይ ለእኔ አይሆንም እያለ ዝም ብሎ እንትን ያደርጋል። በእጅ የያዙት ወርቅ ማለት ነው። ሰነፍ ሁልጊዜ በእጅ የያዘውን ወርቅ እንደ መዳብ ይቆጥረዋል። ሰነፎችን የምታውቋቸው በዚህ ነው። ፈልገው ሲያገኙት እንደ ይንቁት። አንዲት ስራ ባገኝ ብሎ አንዲት ስራ ያገኛል። ይህም ስራ ተብሎ ይላል ወዲያው። እዚህ እኮ ነው አሁን ቤተሰብ ለመርዳት የተቸገራችሁ ሰዎች አላችሁ። ሰነፍ መርዳት ከባድነቱ የለም። ምን አለ በትንሽ ነገር ግን ብትፈጥርልኝ እኮ እንትን አደርጋለሁ እድል ትፈጥርለታል። ለእኔ ደግሞ ምን እድል ፈጠርክልኝ? እድልስ ማለት እንደነንትና ነው ይላል ነገር ትንሿን ቀዳዳ አይቦረቦራትም ሰነፍ። ትንሿን ቀዳዳ ቦርቦሮ በር ያደርጋል። በር ክፈትልኝ ብቻ ነው እንዲህ በር እንዴት ለሁሉ ሰው መክፈት ይቻላል? ልክ እንዳንተ እንደራስህ በሩን ክፈትልኝ አለ። በር አልከፍትልህም። በር ማን ለራሴ ከፍቻለሁ። ና ግን መሽለቂያ ቀዳዳ ልስጥህ ካለ እሷን ማስፋት ነው የሚሻለው። እሷን ማስፋት ደግሞ ማስጠጋት ደግሞ ማስጠጋት ደግሞ መስፍ ደግሞ መቦርቦር ደግሞ መሄድ ደግሞ ማስፋት። እግዚአብሔር ከእኛ የሚጠብቀው ይሄ ነው። ደግሞ ማስፋት ደግሞ መጠንከር ደግሞ መሄድ። እሺ ልጨርሰው። ሰነፍ ሰዎች የቱን ያጠቃል ድካም። ዘግሬበስት ችግር ግን ይሄ ነው የሰነፍ ቁጥር 16 ነው የመጨረሻው በቃ ቁጥር 16 ሰነፍ ሰው በጥበብ ከሚመልሱ ከሰባት ሰዎች ይልቅ ከሰባት ሳይንቲስቶች ይልቅ ማለት ነው ለራሱ ጠሪን የሆነ ይመስለዋል። ዛት ምንም ታረቀማቸው ነው ለዚህ በጣም ቅዱስ የምወደውን የልክልኬ ስለሚነግረኝ ሰነፍን ሄልፕለስ ያደረገው ከሰባት ሳይንቲስት በላይ እንደሚያውቅ አድርጎ ነው የሚገምተው። ወርድ የማያውቀው ነገር የለም። ስትነግረው አውቃለሁ ይላል። ትንሽ ኮንትን ብታረግ እንትን ይሆናል። አውቃለሁ ትንሽ አውቃለሁ። እግዚአብሔር ከስንፍና ይጠብቃችሁ። የስንፍናን ቀንበር እግዚአብሔር ከሀገራችን ይስበር። ክህነት በጩኸት ብቻ አይደለም። ክህነት በሩጫ ብዛት አይደለም። ክህነት ዝም ብሎ አይደለም። ክህነት ደግሞ በትጋት ነው። ዝም ብሎ አውቃለሁ ማለት ነው። ከኢሞሽናል እኮ ማለት አለ። ክርስትና ወይ ማይንድሴት መለወጥ ነው። ማይንድሴታችን ካልተቀየረ ነው ዋጋ ነው። ሞገድ ብቻ ብንወጣ ምን ዋጋ ነው? ካህናት ኦኬ ካህናት ምን ማለት መትጋት ነው ማለት ማይንድሴት። እግዚአብሔር ትጉና ስንፍናን ይቃወማ አይወድም። ወደ ራእይ የሚደረሰው በትጋት መሆኑን ማወቅ አለብን። አንድ ነገር እኔ በጣም ማምንበት ነገር የዛ ጊዜ የሚነገርኳችሁ ነገር ተናገሬ ይጨርሳለሁ። እኔ እኛ ሀገር ውስጥ የሪሶርስ ችግር አለ ብዬ አላምንም። የሀብት ችግር አለ ብዬ አላምንም። የሀብት ችግር እኛ ሀገር የለም አላምንም። ባለፈውም ዶክተር አበራ ኢንከሬጅ አደረገናል ፕሮግራም ነው። እዚህ ሀገር የሚፈሰውን የወንዝ ብዛት የሚያከለ ብዙ ሀገሮች የላቸው ሪሶርስ የለም። እኔ ሁልጊዜ የምስቀው የግብፅ ሀገር የተሰራ ብስኩት በበላው ቁጥር ነው። ግብፅ የእኛን አባይ ተከትለው አርሰው የእኛ ሄደው ራሳቸውን መግበው ብስኩት ሰርተው አዲስ አበባ ሱቅ ውስጥ ይሸጣል። ማለት ብቻ ግብፅ አባይ ስላለው ነው እንዳለን ልጁኛ ጋር እኛ ጋር የሄደውን ምንጭ የተጠቀመ ሀገር አይደል ብስኩት የሚሸጥ ነው። የሪሶርስ ችግር የለም ብዬ ነው ማምነው። ፈጽሞ የማይታረስ በቀደም ዶክተር አበራ የጨመረን የማይታረስና የማይለማ የኢትዮጵያ ክፍል የለም። አብሶሉትሊ የለም። ሊለማ የማይችል መሬት የለም። ገና ድንግል ነው። ገና የታመጣ ነው። ከላይ ያለው ሰርፌስ ዋተር ብቻ ሳይሆን ገና ከርሰ ምድር እንኳን አልተነካም። ውስጥ ያለው ገና አንታድ ነው እንዳለ ታዲያ ችግራችን ምንድን ነው? ኢትዮጵያ እና ሲሪየስነስ ወሬ አንበሳ በመገናል ስንፍና አባይኛን ዘፍንለታለን በዚህ ያርስበታል። ይቆረጣል ስትሉ አባይ ልጅ አባይ ዳሯ ልጅ ምናምን እያለ አባይ
እግዚአብሔር ከዚህ የምንወጣበት ዘመን ቢያደርግልን አሜን። ክርስቶስ ተጠቃሚ እንደ ግብረ ጉንዳን ምንሰራ አጠቃላይ ባታ ችግራችን ይሄ ነው። ያልተነካ ማዕድናት፣ ያልተነካ ወርቅ፣ ያልተነካ ብር፣ ያልተነኩ ማዕት ነገሮች ያለበት ሀገር እየኖርን ኦፖርቹኒቲዝ ጓሯችን እንኳን ራሱ ስንት ያልተነካ ምድራ ችግራችን ስንፍና፣ የኢትዮጵያ ችግር ስንፍና ነው። እየከራከራለሁ እኔ እንከራከር ሌላም ጊዜ ስንፍና ዋና ችግራችን ደርደነው ለብሰነው የተኛነው ብርድ ልብስ የስንፍና ብርድ ልብስ ማ እግዚአብሔር እሱን የሚገፍበት ዘመን ቢያመጣ ኢንላይትመንት ቢያደርግልን እግዚአብሔር ስንፍናን ይቃወማል። ክርስቲያን አድቫንቴጅ አለው ብዬ ነው ማምነው። እንግዲህ ወይ ሌላ ጊዜ ነው ክርስቲያን አድቫንቴጅስ ነው። ሌላው ሰው ሁሉ ኦፖርቹኒቲ አለው። ክርስቲያን ግን ሌላ አድቫንቴጅ አለው ብዬ ነው ማሰብ። እንደ ሰው አእምሮ አለ ሁላችን እንደ ሰው እንደ ማንኛውም ሰው አእምሮ ሰጥቶናል እግዚአብሔር ያካችሁ ክርስቲያኖች ወንድሞች እናቶች። ክርስቲያን ከሆነ ኤክስኪውዝ የለም ፈጽሞ ኤክስኪውዝ የለም። ክርስቲያን ከሆነ ለስንፍና በር መክፈት አይገባም። ለምን እንደ ሰው አእምሮ አለ ፕላስ የተዋጀ አእምሮ ነው እግዚአብሔር የሰጠን። ምን ማለት ነው? የታጠበ ከሱስ ቀንበር የተገላገለ አንተ ስንቱ ሰው እኮ እንዳይሰራ የኃጢአት ቀንበር የሱስ ቀንበር ይዞታል። ጊዜውን እንዳይጠቀምበት የሱስ ቀንበር አለ። ቀንበር ውስጡ ክሊርሊ ማሰብ አይችሉም። አንዳንድ ወጣቶች አይችሉም። ለምን? ማዕት አዲክሽን አለባቸው። ማዕት ሱስ ተጨምሮ እሷን ሲቅሙ ትንሽ ይሰራሉ። ወዲያ ደግሞ ቀን ሙሉ ሲቃም ስለማይሆን እንደገና ይዘጣሉ። ለመስራት ይሞክራሉ። ትንሽ እንትን የሆነ ነገር ሲያርጉ እኛ እኮ እግዚአብሔር በክርስቶስ ኢየሱስ የክርስቶስ ልብ አለን እኮ ነው የሚለው። የክራይስት ማይንድ እኮ ነው የሰጠን። እንዳለ እኮ አእምሯችንን ትራንስፎርም ያደረገ እግዚአብሔር ቀንበራችንን የሰበረልን ሰዎች ስለሆነ በጣም ፕሪቪሌጅ ነን ብዬ የማስበው። ሶስት ክርስቲያን ሰነፍ ለመሆን ኤክስኪውዝ የለም ወንድሜ። ፊት ለፊት ላውራ ወንድሜ። እየተማርክ ከሆነ ዝም ብለህ በትጋት ተማር። እንደ ማንኛውም ሰው አእምሮ ሰጥቷል። የተዋጀ አእምሮ ሰጥቷል። እግዚአብሔር ደግሞ አጠገብህ እንዲሆን መንፈስ ቅዱስ ሰጥቷል። ሚረዳ ፓራክሊቶስ እንደሆነ ታውቃላችሁ። የመንፈስ ቅዱስ ስም ፓራክሊት በግሪክ ፓራክሊቶስ አብሮ የሚሄድ ፐርሰን ማለት ነው። ፍርድ ቤት ስትቆም አብሮ የሚቆም ቃል እየነገረ የሚረዳ ማለት ነው። ፓራክሊቶስ ወይ ፓራክሊት ወይ አብሮ አጠገብ የሚቆም ፓራክሊት አብሮ ነው የሚሄደው። ኖርማሊ የፍርድ ቤት ቃል ፍርድ ቤት አጠገብ የሚቆመው ሰውዬ ጠበቃ ሆኖ የሚለው ግን በሁሉ ነገር መንፈስ ቅዱስ እኮ ጠበቃችን አጠገባችን። አሁን ፓራክሊት ማለት ስትሰራ አጠገብ ሆኖ ይረዳል። ጥበብ ይሰጥሃል፣ ማስተዋል ይሰጥሃል። አስደናቂ ስራዎችን አስደናቂ ዲስካቨሪ ስንታረቅ ዘፓራክሊት አጠገባችን ቆመ ፓራክሊቶስ ይረዳችኋል። መንፈስ ቅዱስ ሰጥቷችኋል። እግዚአብሔር የስንፍናችንን ቀንበር ይስበራል። የክርስቲያን ትጋት ግን ብቻችንን ያለንበት ትጋት ሳይሆን ደግሞ በእግዚአብሔር ላይ የተደገፈ ትጋት መሆኑን ደግሞ መርሳት የለባችሁ። ማለት እንትጋ ስንል ያለ መንፈስ ቅዱስ ፓራክሊቶስነት ደግሞ አንችለው። ግን ሁለቱን አብረን ማስኬድ ነህምያ 2:20 ነው የኔ ፕሪንሲፕል የምሰጣችሁ ፕሪንሲፕል። ነህምያ 2:20 ባላንስ። ነህምያ ላይ የምናየው ባላንስ ኢየሩሳሌምን ለመስራት ሲወጣ ነህምያ ላይ ያለው ባላንስ የሰማይ አምላክ ያከናውንልናል። እኛም ባሪያዎችን ተነስተን እንሰራለን። ይሄ ባላንስ የሰማይ አምላክ ያከናውንልናል። በመንፈስ እንጂ በኃይልና በብርታት አይደለም ያለ እግዚአብሔር ማለት ማንም ያከናውነው እግዚአብሔር፣ ማንም ይሰራው እግዚአብሔር። ለእኛም አይን ማመን አለብን። በሌላው ሀገር ማመን አለበት። እኛ ደግሞ በጣም ማመን አለብን። ታምራት የሚያስፈልገን ሀገር ስለሆነ ያለ መንፈስ ቅዱስ እንችለዋለን አንችለው። በመንፈስ ቅዱስ ላይ መደገፍ፣ መንፈሳዊ ህይወትን መንከባከብ በመንፈስ እንጂ በኃይልና በብርታት አይደለም። የሰማይ አምላክ ያከናውንልናል። ሰዎች ይህንን ይወስዱና የስንፍና ምክንያት ያደርጉታል። የሰማይ አምላክ ስለሚያከናውንን እንደኛ እንደዛ አይነት መጽሐፍ ቅዱስ የለንም። የሰማይ አምላክ ያከናውንልናል። ደግሞስ እኛም ባሪያዎቹ ተነስተን በመንፈስ እንጂ በኃይልና በብርታት አይደለም ብሎ እግዚአብሔር የዘሩባቤል እጅ ጀምሮታል፣ የዘሩባቤል እጅ ጨርሷል ይላል። አንተው ስራ ብለሃል፣ ግን እኔ ነኝ የምረዳ ነው የሚለው እግዚአብሔር። አንተው ስራ፣ ግን እኔ ነኝ የምረዳ። እግዚአብሔር እንደዚህ አይነት ትጋትን ይስጣችሁ። በመንፈስ ቅዱስ ላይ የተደገፈ ትጋት ያስፈልጋል። የእግዚአብሔር ቅዱስ ካህናት መሆን ትፈልጋላችሁ በዚህ ምድር? ትጋት በለዚህ መንገድ ነው ማት ወሬ አለማብዛት ይንገራችሁ። ወሬ ለሰነፍ ነው። ወሬ ለሰነፍ ነው። እንትና በትገባ እንትና ደግሞ በትገባ እንትና ምን ተመጣ እንትና ምን ተገባ እንትና ምን ተገባ እንትና
ስራ ላይ ነኝ የሚል መንፈስ እግዚአብሔር ይስጣችሁ። አንድ ኢንዲያን ሰው አንድ ጊዜ በአጋጣሚ ተገናኘንና ህንድ እንዴት ነው ማደግ የጀመረው ምናምን ብለን ስናወራ ወሬ አቆመናል። የእውነት ቤት አቡዳቢ የሚኖር ኢንዲያን ወሬ አቆመናል። ቁጭ ቤት ነው እንዴት አለ ዲያስፖራው ውጭ ሀገር ያለው ኢንዲያን ሀገር ውስጥ ያለው ኢንዲያን ቁጭ ብሎ ስለ መንግስት ያወራል። ዱሮ ትናንት ወጣሉ ትናንት ገባሉ ማያሰራ ባሉ አንበሳ በመንገድ አዳሩ ትናንት እግዚአብሔር አሁን ፕራይም ሚኒስተር የሆነው ሰውዬ በጣም የሚመሰክረው ሰውዬ እሱ ሰው እየዞረ ያደረገው ነገር ወሬውን ለወሬን ያንተውና ፖለቲካውን ለፖለቲከኞች ለምን ዝም ብለን እየገባን አንሰራ? ያደግበት ወረዳ ያለመቀስቀስ ጀመረ። ያደግበት ወረዳ ገብተህ ሆስፒታል እንዳትገባ ማን ይከለክላል? ነው ያለው። ሆስፒታል ገብተህ ክሊኒክ ስራ እንትና አድርጎ እንትና ወሬና ነው። እግዚአብሔር ይህንን ዘመን ያሳልፈን። ወሬ ብቻ ቸርችማ ባሰ። ቸርች ደግሞ ባሰ። ክርስቲያናይዝድ የሆነ ወሬ ማለት ነው። እንትና ምን ሆናል? እንትና አገልጋይ እንትና ሆናል። እንትና ቸርች እንትና ሆናል። እንትና ቤተክርስቲያን ስራ ላይ ነኝ የሚል መንፈስ እግዚአብሔር ይሰጣል። ስራ እኔ ነው እንግዲህ ሌላ የመባረኪያ መንገድ አይታይም። እግዚአብሔር አምላኩን ያወቀ ህዝብ፣ በመንፈስ ቅዱስ የተደገፈ ህዝብ፣ በኢየሱስ ክርስቶስ ኦን ፋየር የተለኮሰ ህዝብ ወጥቶ በትጋት ሲሰራ ሀገር ይለወጣል። እግዚአብሔር ኦፖርቹኒቲ ሰጥቷችኋል። ተነሱና ስሩ። ስንፍናችሁን አትቀበሉት። ስም አታውጡለት። አትልበሱት። አይገባም። ተማሪዎች ፕሊዝ ክርስቲያን ተማሪዎች አላችሁ እዚህ ስለ እግዚአብሔር ለማለት በቃ አሁን የአዲስ ትምህርት ጀምራችሁ ታሪክ ለመለወጥ ተነሱ። አንቺንም ከሚል ወሬ ለምን አትወጡ? ለምንድን ነው የማትችለው? አንተ እግዚአብሔር አምሮ ሰጥቶ የለም ወይ? መንፈስ ቅዱስ አጠገባህ አይደለም? ተነስቶ መስራት፣ ተነስቶ መትጋት፣ ተነስቶ ማንበብ፣ መንቃት፣ ሰራተኛ መንቃት፣ እንደ መንቃት መስራት። እግዚአብሔር በትጋት ብንወጣ የሚባርክ አምላክ ነው። ጸሎት ነው ይረዳኛል። ጸሎት አድርገንላችሁ ነው ጨርሰው እግዚአብሔር ስንፍናን ቀንበር እንዲሰብር ፈልጋለሁ ምትሉ ካላችሁ የታካች እጅ ችግረኛ ታረጋለች፣ የትጉ እጅ ግን ባለጠጋ ታረጋለች። እግዚአብሔር የብልጥግና አምላክ ነው። ይህን መርሳት የለባችሁ። እግዚአብሔር የሪሶርስ ችግር የለበትም። ሊባርከን ይፈልጋል። ግን በትጋት ደግሞ እንደ ግብረ ጉንዳና እንደ ንብ የምንነሳበት ዘመን እግዚአብሔር ያርግልን። አጭር ጸሎት አድርገን ትምህርታችንን ኮንክሉድ እናደርጋለን። እግዚአብሔር ይባረክ። ቀኝ እጆቻችን ዘረጋለን። እግዚአብሔር የኃይል መንፈስ የሚሰራ እጅን የሚባርክ አምላክ እንዳለን የምናውቅ ሁሉ ለእግዚአብሔር ቃል ምላሽ ለአምላካችን ለእግዚአብሔር ትጉ ለሆነው ቆም እንልና እንደዚህ እንለዋለን። እግዚአብሔር ይባረክ። ወዳጆች እግዚአብሔር ምድር ሊለውጥ ይፈልጋል። በእኛ ስሙ ይባረክ። ማመን አለብን። አማኞች መሆን አለብን። እንድትሄድ የሚፈልግ አምላክ አለ እግዚአብሔር። እንደዚህ እንላለን። እስኪ የሰማይ አምላክ እንላለን። ያከናውንልኛል፣ እኔም ባሪያው እነሳለሁ እንላለን። እስኪ እነሳለሁ እንላለን። አጠገባችሁ ያለው ሰው እንዲበሉ እስኪ ጨበጥ አድርጋችሁ እንደው በእግዚአብሔር ይዣለሁ ተነስ በሉት። ታላቅ ስራ አለብህና በሉት። አልወርድም በሉት። በቃ አልወርድም። አሜን። ክብር ሁሉ ለእግዚአብሔር ይመስገን። እግዚአብሔር ይባረክ። ኮንዲሽናል የሆኑ በረከትና አንኮንዲሽናል የሆኑ በረከቶችን ደግሞ ከዚህ በኋላ እናስተምራቸዋለን። እግዚአብሔር አንኮንዲሽናል የሆነ ማለት ሳታደርግ የሚባርክ ይሄን አድርግ ሳይል የሚባርክ በረከትና አድርግ ብሎ ደግሞ የሚባርከንን በረከት ሁለቱን ልዩነት ከኔክስት ዊክ ጀምረን እናያለን። እግዚአብሔር የተባረከ ይሁን። እንግዲህ አድርጎ የተባልነው መነሳት ነው። ለማጠፊያው እንደዚህ ካርጉትና እንደው በጌታ ፍቅር ዝም ብለህ አልጋ አትውደድ፣ ፍራሽ አትውደድ፣ ድግ ማለትን ውደድ በሉትና እግዚአብሔር ለአምላክ ክብር እልልታ ሰጥተን እንጨርሳለን።